አንድ የእንግሊዝ ድርጅት በጥናቱ የቻይና አህዮች እያለቁ እየጠፉ በመሆናቸው የቻይና ባለሀብቶች አይናቸውን ወደ ኢትዮጵያ በማዞር ማረጃ ፋብሪካ በሀገሪቱ እንደከፈቱ በመረጃው ጠቁመዋል። የቻይና ድርጅቶች በቀን በኢትዮጵያ 200 አህያ ለእርድ እንደሚያቀርቡ የገለጸው መረጃው የኢትዮጵያ አህዮች ስጋ ከቻይናም አልፈው ቪየትናምን ጭምር እየመገቡ እንደሆነ አሳውቀዋል። ኢትዮጵያ አህያ ማረድን ከብዙ ተቃውሞና ክርክር በኋላ የከለከለች ሲሆን ነገር ግን ሕጉ ቀድመው ሀብታቸውን ፈሰስ አድርገው የአህያ ቄራ ለከፈቱ ቻይናውያን እንደማይሰራ አሳውቃለች። አንድ የቻይና ተቋም ከኢትዮጵያ የሚረከባቸውን የአህያ ስጋዎች ወደ መድኃኒትነት እየቀየረ በኢትዮጵያ ብር በኪሎ 36,000 ብር በማስከፈል መድኃኒቱን እንደሚቸረችር ጥናቱ ጨምሮ ገልጿል። ይህ ሀብታም ድርጅት በቢሾፍቱ አህያ የሚያረቡ ገበሬዎችን ጥሩ ገንዘብ እየከፈለ በርካታ አህዮችን ለመድኃኒት ቅመማ እያዋለ ሲሆን መድኃኒቶቹ ከቻይና አልፈው በዓለም በአንደኛነት ተመራጭ እየሆኑ ይገኛሉ። ድርጅቱ የቢሾፍቱ አህዮች አልበቃ ብሎት አሁን ላይ ኦሞ ድረስ በመጓዝ የአህያ ቄራ ለመክፈት አንድ ሐሙስ እንደቀረው እየገለጸ ይገኛል።